ሰላም የልጅ እናት እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እያጠባች ነው። አዎ ያጠባው ነው። ስም አልወጣላትም አይደል? ስም እስኪ ቤተሰብ ይወስኑ። ሁለት ስም ወጥቶላታል። እየተጨቃጨቅን ያለንበት የትኛው ይጽደቅ የሚለው ከኢቫና እና ከናርዶስ የትኛው ይሁን ስሟ የሚለውን ቤተሰብ ይወስኑ ነው። እስካሁን ያው በጉልበት ነው እየሄደ ያለው ወይ እንዴ እናደርጋለን። በስሙ ጉዳይ ራሱን የቻለ አንድ ኮንተንት እንስራ ፕሮግራም አዘጋጅተን ቤተሰቦቻችንም ሀሳብ ይሰጡበታል፣ እኛም ሀሳብ እንላለን። እንደዛ እናደርግ ይሻላል። ለምን ብዙ አከራካሪ ጉዳዮች ስለሚኖሩ አሁን ቤተሰቦቻችንንም ግራ ከምናጋባ አሁን ደግሞ የመጣንበት ጉዳይ አራስ ጥየቃ ስለሆነ ቤተሰቦችም እስኪ አራስ ይጠይቁ። ዛሬ መጀመሪያ አራስ እየጠየቁ ነው። እንኳን ደስ ያለሽ እያሉሽ እስኪ እኔ ቤተሰቦቻችንን ወክዬ ነው እንኳን ደስ ያለሽ እንኳን ማርያም ማረችሽ ምለው። እሺ ማርያም ታኖርክና አመሰግናለሁ። እንኳን አብሮ ደስ አለን ብያለሁ። እና እሺ በቃ እንደዛ ካልክ የስሙ ጉዳይ ሌላ ከዚህ አጀንዳ ጋር ይቀላቀልም ካልክ እና አራስ ጥየቃውንም የላኩልሽን እዛ በር አድርጌው ነው። እሺ በእኔ በኩል ነው መልእክት የተላከልሽ ያለሽ እና በድጋሚ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ የልጅ እናት። አሁን እኮ በቃ እየታደገ እየተለወጠ ምን እያለ ነውና እንኳን ለዚህ ክብር አበቃሽ። አሜን አሜን። እንኳን አብሮ አበቃ ነው የሚባለው። እኔም እንደዚህ ላሷ አትይኝ እንጂ አንተ ጠያቂ ነኝ ስላልክ። እሺ ለካ ጋዜጠኛ ነኝ። አይ ጥሩ ነው። እንኳን አብሮ አበቃን፣ እንኳን አብሮ ደስ አለን። እንደዛ ነው አይደል? አዎ። ደግሞ ረጅም ጊዜ ነው አይደል እንቅልፍ የሚተኙት? እንዴ በጣም አዎ። ከ17 ሰዓት እስከ 20 ሰዓት ባለው ይተኛሉ ይባላልና ለመጥባት ብቻ ነው በቃ የሚነቋት ሰዓት። እሱም በግድ በቅስቀሳ እየቀሰቀስን በዋይፕስ በውሃ ምናምን እየነከርን አልነቃልን እያለች ነው። ሴት ናት ልጃችን። እሱ አጋጣሚ አይደል እና አልነቃልን እያለች ተቸግረናል። ብቻ ትንሽ እንትን ይከብዳል። አይ ሴት ልጅ ደግሞ እኮ ለአባቷ ገዳም ናት ይባላል እንደ ባህላችን። ልጅ ራሱ ብቻውን ገድ ነው። ያው እሱ ልጅ በረከት ነው፣ በጣም ትልቅ በረከት ነው። እግዚአብሔር አምኖ ለዚህ ክብር መብቃት ራሱ በጣም ትልቅ ነገር ነው። ትክክል ትክክል። እና በጣም ደስ ይላል። ቤት ውስጥ ልጅ ሲኖር ከነበረው ሌላ እይታ ነው የሚፈጥረው አይደል? ራሱን ችሎ የሆነ የራሱ የሆነ ስሜት አለው። በዚች ቀን ምን ገብቶች ነው ባትሉኝም ብቻ ግን የሆነ ከነበር ነው ኃላፊነትም ይጨምራል። ራሱን ችሎ ደግሞ የሚሰማው ስሜቶች አሉ። አሁን ለምሳሌ እኔ ድሮ ሌሊት ጭራሽ ነቃለሁ ብዬ አላስብም ነበር። በምንም ተአምር ከተኛውበት ሌሊት የሚቀሰቅሰኝ ነገር ሰማለሁ ብዬ አላስብም ነበር። አሁን ግን ገና ስትል ከእናትነት ጋር አብሮ የሚሰጥ ነገር ነው መሰለኝ እሰማታለሁ። እና ሌሊት ታስቸግራለች እንዴ? አይ አታስቸግርም፣ ግን በቃ መጥባት በምትፈልግበት ሰዓት ትነቃለች እና ትቀሰቅሳለች። ማልቀስ ምናምን ነገር የላትም፣ ግን የሆነ ምናምን እያለች ትቀሰቅሳለች። እና እነዛን ድምፆች ቶሎ ነው የምሰማቸው እና እሱ ነገር ሁሉ ይገርመኛል። ያው በተለይ ራሷ ለምሳሌ መጀመሪያ ሰሞን ትንሽ ጡት ሲያስቸግሩሽ ነበረ? በጣም ለ3 ቀን ምናምን አልፈርጥ ብሎ ውሃ ሙቅም ይሄ ጡት ፓምፑን ማለቢያውንም ገዛን፣ በስሪንጅም ሳብ ነው ምናል ነው በቃ በጣም አስቸግሮ ነበር። እና እግዚአብሔር ይመስገን በብዙ ጥረቶች ነው አሁን እንትን ያልነው። አሁን እስኪ በእንደዚህ አይነት ሁኔታ ወስዶ ነው አሁን እንዲህ ጡት አልፈርጥ ያላቸው እህቶቻችን እናቶች እንዲህ አይነት ነገር ቢያጋጥማቸው እስኪ መፍትሄው ምንድን ነው ብለሽ ታስቢያለሽ? ያው አንቺ ስላለፍሽበት ማለት ነው። ፈሳሽ ነገር በደንብ መውሰድ ነው። ምክንያቱም በደንብ እንትን ሲል ያማል፣ ግን ፈሳሽ በደንብ ሲኖረው እነሱም ለማጥባትም ያው በእርግጥ ማጥባቱ የመጀመሪያ ጊዜ በጣም ያስቸግራል። አብሶ ደግሞ የሚያውቅ ሰው እና ትልቅ ሰው ከጎን ሆኖ ካላገዘ አያያዙ ምንም ትንሽ ስለሚያስቸግር
እሱን እንግዲህ ሰው ካለ ከጎናቸው በደንብ እንዲያጠቡ ማድረግ ነው። ካልሆነ ግን ያው እየሳቡም እያለቡም ፈሳሽ ነገር በደንብ እየወሰዱ መሞከር ነው። ከዛ በቃ ይፈርጣል በራሱ። ካልተውከው የምትሞክር ከሆነ ይፈርጣል። ከተውከው ነው በዛው እንትን የሚለው እንጂ እና እሱም ከባድ ነው። በተጨማሪ አሁን የዛ ሰሞን ያው ጡት እምቢ ሲል ወተት ነበር ሌፕቶሚን ነበር እና እንትን የምንለው በየ2 ሰዓቱ ምናምን ግዴታ መጥባት ስለነበረባት በተራ በተራ በስመ አብ ከባድ ነበር። በቃ ሌሊቱን እጅግ ከባድ ነበር። ቤተሰብ ለምን እንደዛ ያው የመጀመሪያም ልጅ ስለሆነ ምናምን ይህን ኤክስፒሪየንስ ምናምን አናውቀው እና ዶክተሮቹ ደግሞ አስጠነቀቁን። ጡት ማጠባ ከሆነ ጡጦ በደንብ መጥባት አለባት፣ እንደዚህ እንዳትሆን፣ ቢጫ እንዳትሆን፣ ትን እንዳትል ምናምን ይጋሉ በጣም ስላስጠነቀቁን ያም በጣም ጭንቀት ሆና ጥቢ ንቅያት ትንቂ ሌላ ደግሞ ትንሽዬ የሆነች ነገር ምናምን ስታይ እንደናገጣለን ምናምን ምን ሆና ነው ምናምን። አንዳንዴ ደግሞ የሆነ ፊቷ የሆነ ሽፍ ሲልባት ምናምን አለ በቃ ብዙ ነገር እንትን ሲል ያ ነገር ትንሽ ያው ልጅም አይደል የመጀመሪያም ሲሆን እንደዛ እንትን ያ በቃ ሌሊት በየ2 ሰዓቱ ምናምን ደግሞ ትንሽ 30 ኤምኤል ነው የመጀመሪያ 30 ነበር። ከዛ 50 እያደገ እና በቃ በየ2 ሰዓቱ እየተነሳ ነበር እናንተ የምንለው ያው አብዛኛው ነው ያው ሰርጀሪ ስለሆነ የተሰራችው ስለማትንቀሳቀስ ያው ውሃውን ሳሞቅ ምናምን ምን ስል ምናምን ያ ነገር ያው ደስ ይላል፣ የሆነ ብርታት ይሰጣል ምናምን ወደ ከህይወት ሌላ ምዕራፍ እየተሸጋገርሽ ምናምን ስትመጪ በራሱ የሆነ ደስ የሚላለው በራሱ ደግሞ ራሱን የቻለ ሌላ ቻሌንጅ አለውና ግን እግዚአብሔር ይመስገን በልጅ ባርኮን ለዚህ ያደርሶናል። እና አሁን ደግሞ ጡትሽን ፈርጦ አሁን እየጠባች ነው ተናባቱ ነን። እሷም ሌሊት መረበሹን ትታ ነው። አይ የዛን ጊዜም እኮ ያው ጡጦ ስለምትፈልግ ነው እንጂ በቃ ጡጦ እንደተስጣት እኮ ወዲያው ትተኛለች። ያው ግን እኛም የመጀመሪያ ሰሞን ስለሆነ ድካሙ ምናምን ከዛ በፊት ደግሞ የምጡ እንትን አለ ያልተኛ ናቸው ቀኖች ምናምንና ድካም ምናምን ስላለ ከዛ ላይ ደግሞ እንተኛለን ብለህ ስታስብ በየሰዓቱ መነሳቱ ባተኛ ይሻላል። ቶሎ ቶሎ ከመነሳት በጣም ያደክማልና እሱ ጋር ሆኖ ትንሽ ከብዶን ነበር እስከምንለምደው። ከዛ ግን እንለምደዋለን ብለን ስናስብ ጡቱንም መጥባት ስትጀምር ምናምን መተኛት ጀመረች በደንብ። እኛም አረፍን። እና እንደዛ ሆነ። ከዛ በኋላም ያው ተጨማሪ ነገሮች አሁን ጡት እንዲመጣ ከሚጠጡ ነገሮች ከሙቅ ምናምን ባሻገር ንጉስ ምናምን ማልት መጠጦች አሉና እነሱንም ነገሮች ምናምን እየሞካከረች ነው። ሌላም የሆነ ያመጣልሽ አለ አይደል? አንድ ጓደኛ ኩሪ የሚባል የወተት የጡት ወተት የሚያበዛ ሻይ ቅጠል ነገር ነው እና ብዙ ጊዜ አሁን ላይ በደንብ ቲክቶክ ላይ ፕሮሞት እያደረጉት ነው። በእርግጥ ኩሪ የሚባል ለእናት ወተት የሚጠጣ እሱ የእውነት ነው፣ ግን የምር ነው። እናቶች ካላችሁ ተጠቀሙት ላለው በጣም ነው የሚያበዛው። እኔ እንደውም ሰነፍ ነኝ። እሷም ቶሎ ቶሎ ስለምትነቃ እሱን ከጠጣ ከ1 ሰዓት በኋላ ነው ማጥባትም አለብህ የሚለውና 60 ደቂቃ ጠብቁ ይላል እና ያንን ያክልም ላልጠብቅ ስለምችል 2-3 ይጠጡ ይላል። እንደዛ ልጠጣም ግን አንዴ ጠጥቼ ራሱ እውነት በጣም ጥሩ ነው። አሪፍ ነው ያለው በጣም ያበዛል። ያው ኩሪ ብላችሁ ሰርች ብታረጉ ታገኙታላችሁ። እንደዛ ነው ቤተሰብ። እና እስኪ ምን የተለየ ነገር አለው? እስኪ አሁን ለምሳሌ ብትነግሪያቸው አሁን ይሄን ባቅ ኖሮ ብለሽ አለ አይደል? አንዴ ምን ገምተውና ግን በሰዓቱ ደግሞ እዛ ቦታ ላይ ስንሆን እንትን ምንለዋለና ምንድን ነው እስኪ ይሄን ብታውቁ ኖሮ ወይ ይሄን ባቅ ኖሮ ይሄን አላደርግም ብለሽ እንትን ያልሽው ነገር አለ? እስካሁን የለም። ሁሉንም ነገር አንዳንዴ ፐርፌክት አትሆንም። ሁሉንም ነገር አውቃለሁ አትልም። ያው የምታውቀውን በምታውቀው ልክ ታደርጋለህ። የማታውቃቸውን ነገሮች ደግሞ እያወቅህ ትሄዳለህ ነው እና እስካሁን ይሄን ባቅ ኖሮ አላደርግም የምለው እኔ እንጃ። በቃ ሳላቅ ታይ ብዬ ተገልግዬ የቆምኩት ነገር ቢኖር እትብቷ ሳይወድቅ እንድጠብዬ ነው።
ያስቸገርኩት ያው እኛም ስለማናውቅ ሆስፒታል እዛ የጤንትን ፋርማሲዎቹ ጋር ሳታጥባት ምንም ነገር እንዳትቀባት ምናምን ስላሉ ሰውነቷ ትንሽ ደረቀና ከዛ በኋላ በቃ ድርቀቱን ለማስለቀቅ ቅባቶች ምናምን እየተጠቀምን ነበረ። ያኔ በቃ ልጠባት ችግር የለውም ብዬ ተገልግዬ አይሆንም ትብቷ ሳይወድቅ አትታጠብም ተብሎ ነው የተወኳትና እንትን አሁን ለምሳሌ ትብቷ ሳይወድቅ ምናምን የሚባለው ምንድን ነው? ኢንፌክሽን ይፈጥራል። እርጥበት ምናምን ሲነካው ቅባታማ ነገሮች ሲነኩት በትብቱ ኢንፌክሽን ይፈጥራል። የመቁሰል ባህሪ ምናምን ያመጣል ተብሎ ነው። በራሱ ደርቆ ከወደቀ በኋላ ግን እና እነሱ ነገሮች ናቸው። ብቻ የመጀመሪያ ልጅ ሲሆን አብረህ ነው እየተማማርክ የምታድግበታ። ከአሁኑ ራሱ ብዙ ነገሮች ለሽፍታው ራሱ በጣም ደንግጠን ነበር። ማለት ሽፍታ እንትን ብሎ ትንሽ መጀመሪያ የገዛንላት ቫዝሊን አልተመቻትም ይመስለኛል እና ትንሽ እንደ አለርጂክ ነገር ሽፍ አለና በሱ ራሱ በቃ አለርጂክ ነው ምናምን ብለን ሳሙናውን ተውን፣ መጀመሪያ ሳሙናውን ሞክር ብለን ሳሙናውን ተውን አልተወም እና ከዛ በኋላ በቃ ሲብስ ጊዜ ደንግጠን ለሰው አሳይተን ምናምን ከዛ ኧረ ተረጋጉ ችግር የለውም ቫዝሊኑን ቀይሩላት እስኪ ምናምን፣ ሳሙናው ቆንጆ ሳሙና ነው፣ ቫዝሊኑን ቀይሩላት እስኪ ምናምን ተብለ እንደገና ደግሞ ቫዝሊኑን ተውን ብቻ እሱ እንዲሁም ትደነግጣለህ ምናምን። አይ እንትን ነው አሁን እኮ እኔ የቫዝሊኑን ይሄ ቅባታው ምናምን ስገዛላት ያው ሰው ጠይቄ አማክሬ ነው ያው እና ላይስማማት ይችላል ብለውኝ ነበር ነግሬሽ ነበር። እና ግን ሁሉም ለአንዱ ለአንዱ ይስማማዋል ማለት አይደለም። እንደዚህ አይነት ክሬም ነገሮች በእርግጥ አይደለም ለህፃን ለትልቅ ሰው ራሱ ብዙ ሞክረህ ነው የሚስማማህን ለአንተ የሚሆነውን ታይፕ የምታገኘው። ግን ምንም ቢሆን ልጆች ላይ የሆነች ምልክት ስታይ ትፈራለህ አይደል? እሱ ልክ ነሽ። እና ያው ለእሷ የሚሆነውን እንትን ኑኑ ቫዝሊን እና ሳሙና ጀምስ ነው ጆንሰን የሚል እና ያው ፈሳሽ ቅባት ደግሞ ለአሁኑ ይቅርባት አሉ። ከዛ ሽፍ ሲል ደግሞ የራስ ሽኖ ተሰርጊ ነው ያሉሽ። የጡት ወተት መድኃኒት ነው ብለው የጡት ወተት ለብዙ ነገር መድኃኒት ነው። አይናቸውን ሲያማቸው ለአይን መድኃኒት ነው። ጉንፋን ሲይዛቸው አፍንጫቸውን ሲዘጋቸው እሱን ጠብስታ አውቅላቸው ይከብትላቸዋል። እንደዚህ አይነት ሽፍታዎች ምናምን ሲፈጠሩ እሱን ቀቧቸው ይባላል። እና ደግሞ አሁን የሰማሁት ነገር ቢኖር ደግሞ ፀጉር ያሳድጋል፣ ፀጉራቸውን ያሳድጋል ቀቧቸው ብለዋል። እንግዲህ ለብዙ ነገር ይሆናል ማለት ነው። እና አንዳንዴ የተፈጥሮ ነገር ይገርማል። እኔ እንዲሁም አንድ የገረመኝ ምንድን ነው ለምሳሌ አሁን ጡት አልፈርጥ ሲል ይሄ ፓምፕ አለ፣ እሱን ገዝተን ከዛ ደግሞ በስሪንጅ ምናምን አድርገውት ደግሞ በስሪንጅ እንትን ሲል እንዴት እንደሚያም እስኪ እሱን እስኪ ንገሪያቸው። የስሪንጁ ኧረ አይወራም። እኔ የምጥ ስሜታውን በቃ ይሄ የሚታወቅ ነው፣ የተነገረህ ነው ምናምና የምጠብቀው ነገር ነው እና ያማል፣ ግን በቃ ግድ ነው ብለህ እንትን ትላለህ። ሲሪንጁ ግን በጣም ነው የሚያመው። በቃ በጣም እኔ እንደዛ በጣም የሚያመው አልመሰለኝም። ደግሞ ሲሳብ ይሄ በአንዴ ዷ ብሎ የሚፈርጥ አይነት ነው የመሰለኝ እና አልቻልኩም። በእርግጥ በይዜ እስከ መጨረሻው እንትን ብዬ አልጨረስኩም። ትንሽ ሞከርኩት፣ በጣም ሲያመኝ በቃ ተውኩት። ጫፉም አልወጣ ብሎ ነበረና ጫፉን ለመሳብ ነው ትንሽ የተጠቀምነው እንጂ የሚወራ አይደለም። በጣም ነው ስሜቱ በጣም ከባድ ነው። በጣም በስመ አብ። እኔ ራሱ ይሄ ስርንጁ ተቆርጦ እንደ ፓምፕ ነገር አይደል እሱ ሳብ ሲደረግ ያቺ ጡቱ ጫፍ ነው የምትወጣውና እኔ ራሱ በጣም ላንቺ በጣም ከብዶኝ ነበር። ከዛ ይሄ የወተት ፓምፑ ማለቢያውንም ሞከርን ቢያለ ግን የተፈጥሮ ነገር በቃ እሷ ስትስበው ብቻ ነው የተወሰነ እንኳን የፈረጠ የመጀመሪያው ምንድነው እንገር የሚባለው ይሄ ውሃ ያለው ነገር ፓምፑ ትንሽ እንትናል ረድቶናል። ግን በቃ በዋነኝነት እሱ አስበው ነው የፈረጠው። ስለዚህ ተፈጥሮ ምን ያህል ከልጆች ጋር ከሁሉ ነገር ጋር ቁርኝት እንዳለው የእግዚአብሔር ስራ በጣም ይገርማልና
እና ይሄን ቪዲዮ የሰራንላችሁ ምንድነው አንዳንዴ በተለይ በአራስ ወቅት ውስጥ ወይም ህፃናት እንደ ልጆች እንደተወለዱ መጀመሪያ የሚያጋጥም ነው። ለምሳሌ ጡት ያልፈርጣለ ምናምን ሲባል ዝም ብሎ እንደቀላል ይመስላል። ግን የመጀመሪያዎቹ የእናት ወተት ለህፃናት በጣም ትልቅ እንትን አለው አይደል? በጣም ትልቅ አስተዋጽኦ አለው። ከዛ ውጭም ደግሞ ይሄ በቃ የእናት ጡት ወተት ከብዙ ነገር ነው የሚጠብቃቸው፣ ለብዙ ነገር ይከላከልላቸዋል ምናምንና እሱን አልወሰዱም ማለት በጣም ብዙ ጥንቃቄ ነው የምታደርግላቸው። ከሱ ሊያገኙት የሚችሉትን ነገር አንተ መስጠት አለበት ነው እና ለዛ ነገር ደግሞ የሚሰጡህ ጥንቃቄ እንድታደርግ የሚነግሩህ ነገር በጣም ቴንሽን ነው የሚፈጥረው። ምን አለው ለምሳሌ በቃ ቢጫ እንዳትሆን እንዳትቀንስ ኪሏ እንዳትሆን ምናምን እያሉ ይሄ አብሶ ቢጫ እንዳትሆን የሚለው ነገር ቢጫ እንዳትሆነው ምንድን ነው ይሄ? አሁን ቢጫ መሆን ማለት ብዙ ጊዜ ጆንዲስ የሚባለው እየቆየ ሄፓታይትስ ይሄ የመተንፈሻ እንትናቸውን ስለማይጠነከር ምናምን ይሄ በቃ ገና እንደመጡ ስለሆኑ ለብዙ ነገር ጠንካራ አይደሉም። ገና ማዳበር የሚጀምሩበት ነገር ነው እና ኢሚዩኒቲያቸውም ዝቅተኛ ስለሚሆን ለብዙ ነገር ተጋላጭ ይሆናሉ። ከዛ ደግሞ እኔ በማውቀው እንግዲህ ይሄ ቢጫ መሆን ማለት ጆንዲስ ነው የሚባለው በሕክምናው እና የሄፓታይትስ አንዱ ምልክት ነው። ሙሉ ለሙሉ እሱ ነው ማለት አይደለም፣ ግን ጉበታቸውም ጠንካራ አይደለም፣ ሳንባቸውም ጠንካራ አይደለም። ለብዙ ነገር በቃ ተጋላጭ የሆኑ የሚሄዱበት ነገር ነው፣ አንዱ ምልክት ነው ማለት ነው። ስለዚህ የእናት ወተት በመጀመሪያው እንትኖች አለማግኘት በሽታ የመከላከል አቅማቸውን ይቀንሳል ማለት ነው። የመጀመሪያው ብቻ ሳይሆን በቃ የእናት ወተት የማይጠባ አንተን ኢሚዩኒቲው በቃ በራስህ በደንብ ማዳበር አለበት። በብዙ አሁን ኖርማል ጡት ከሚጠቡ ልጆች ጡጦ የሚጠቡ ልጆች በደንብ በብዙ መውሰድ አለባቸው። በደንብ ራሳቸውን ማዳበር ማጎልበት አለባቸው ማለት ነው። ስለዚህ ይሄ አንድ ትልቁ ወሳኝ ነገር ነው እና ቤተሰብ በተሻለ አቅም የእናት ጡት ወተት ለልጅ በጣም ወሳኝ ነው። ለዛሬ ይዘንላችሁ የመጣነው ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት ሳጥን መስጫ ላይ ሀሳብ አስተያየታችሁን አስፍሩልን። በሌሎች ቪዲዮ እስከምንገናኝ